ማዘሯ አሁንስ አይበቃውም? ወፍሯል እኮ። በቃ እሺ ብርቱካን ፍቅፋቂ እናድርግበትና ለሽታም ከርነዋል። እሺ ይኸው በየት አጠቢ በቃ። እሺ በስመ አብ ማዘሯ ዛሬ ልንበላው ነው ይላል። አንተ ግን ምን አይነት ሰው ነህ? ሳትሰራ ለመብላት ትቆምጣለህ? አንቺ የነገር ክብሪት በሰላም ነው አለበት። በእኔና አንቺ ላይ ገበያ እንሂድ። ኬቢ ስትተኛ በሩን ገርበብ አድርገተኛ። ቻው ጀዝባው። የኔ ቆንጆ የት ነሽ? ምንድነው ስራ እንደበዛበት ይሁሉ ልቄት አረፊ አደይ ሐላል ናተይ ከሐፈቂ አበርዬ እንዴት ነሽ? ደህና ነሽ? እቺ ጉዳኛ ልጅሽ ማትለ ያለ እውነቴን ነው። 50 ብር ቢባል ታዲያ እስሩ ብዙ ነው። በተቀመጭ እሱ ጋር ኤልሳ የት ነሽ? መጣው። የኔ ቆንጆ ነይ ግቢ። ማርያምን ነገር አስቢ። እኔ ትድል ከመቶ አንድ ነው። አስቢ። አሃ መጣልኝ። ይሄው ማዘሯ ይዤው መጣለሁ። ወይኔ ማርያ እቺ የተረገመች መጣች። ተረጋጊ። እኔ ሽንቸት መጣለሁ። አንዳንድ ሰው ተኝቷል፣ ታድሏል። ምን ልትሰሪ መጣሽ? ማለትማ ልተኛ ነበረ። እናተኛ። እኔ ማዘሯ ቃልከኝ አሳልፈኝ። በቃ እሺ። ቤት ሰው አለ። ማን? ምን አገባሽ? ለአንድ ሁለት ሰዓት እዚህ እንዳትመጪሽ። እንኪ ምንድናት? ጨምር በቃ። አንቺ ጀተን አይሰራልሻለሁ። እንቺ ይኸው ወረወርከው። ድሮም እናንተ ቀልዳችሁ ምራችሁም አይታወቅም። ወይኔ ማርያ ወይኔ። አሁንም ወዶን ሰናይቶቹ ለኔ ገዝቼ ብለት እንቻ በርዬ እሰይ ዜድዬ። እቺ ደግሞ ለትንሿ ልጄ ለማርዬ። እሺ ማዘራ ደግሞ ለራሴ። እኛን ሰናይቶቹ ለኔ ተመችቶናል። እናንተንም ይመቻችሁ። እወዳችኋለሁ።